ኃጢአት በእግዚአብሔር መልካም የሆነ ፍጥረት ላይ የተከሰተ የፍጥረት ዓለሙ ነውጥ የእግዚአብሔርን መልክ እንዲሸከም እግዚአብሔር የፈጠረው ሰው በኃጢአቱና በአመጹ ምክንያት ሙት ሆኗል። አመጻው ሰው መሆኑን አጉድፎበታል። በአንዱ መሳት መላው የአዳምና የሔዋን ዘር በሙሉ በኃጢአት ተበክሏል። ከፈጣሪው ተለይቷል። የሰውን ማንነት የሰውን ተፈጥሮ በክሎታል። ውድቀት ከአምላኩ ጋር የነበረውን ህብረት አጥፍቶበታል። እርስ በርስ የነበረውንም የግንኙነት መረብ በጣጥሷል። ከተፈጥሮ ጋር ያለው መስተጋብርም ተበላሽቷል። የገባበት የጨለማ ጥልቀት በምንም የሚገለጽ አይደለም። ሰው ከአምላኩ ፊት ከወጣበት ቅጽበት ጀምሮ የተሰበረ ሆኗል። ከዚያም ጊዜ ጀምሮ ህይወቱ ስምረት አልባ ነው። የኃጢአቱ ጣር በያዘው ዓለም ውስጥ እግዚአብሔር አንድያ ልጁን በመላክ ስቃዩን በአካሉ ተካፍሎ ህማሙን ተጎንጭቷል። እግዚአብሔር በህማሙ ለታፈነው ዓለም ሩቅ አልነበረም። ሰው የአመጻው ጥልቀት ባስገኘለት የጭካኔ መንገድ በመሞት አመጻውን አስወገደች። መስቀል በወቅቱ የነበረው የመጨረሻ አሰቃይቶ መግደያ ነበር። በአይሁድ ህግም ሆነ በአሕዛብ መርህ የመስቀል ሞት ቅቡል አይደለም። መስቀልን አይሁድ እርግማን አድርጎ ይቆጥረዋል። አሕዛብ ደግሞ ሞኝነት ያደርገዋል። ይህ የውርደትን መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ መረጠ። ዓለምን ይቤዠው ዘንድ የመጨረሻውን አዋራጅ ሞት በመሞት በአመፃው ዳፋ በኃጢአቱ ፍዳ ከአምላኩ የራቀውን ሰው አስታረቀው። የወንጀለኞች አውራ በሚቀጣበት መስቀል ላይ በመዋል ከኃጢአታችን ሁሉ በደሙ አጠበን። አሁን እንደ ቄጥ የምንጠቀምበት መስቀል ለመጀመሪያ ክፍለ ዘመን ነዋሪዎች የሚሰጠው ምስል በጣም ሰቅጣጭ ነበር። ማሰብ ራሱ አይፈልጉ። ከመስቀል ጭካኔ ባሻገር መስቀልም ሆነ መሰቀያው ስፍራ ውብ አልነበሩ። እንደምናስበው የሆነ ግሪን የሆነ ምናምን አልነበረም። እንደውም መሰቀያ ስፍራ ተሰቃዮቹ በመስቀል በሚደርስባቸው መከራ የተነሳ ራሳቸውን መቆጣጠር ስለማይችሉ ሽታው አያስቀምጥም። ሞተው እዚያው የተቀመጡ የሬሳዎችም ሽታ በጣም ያለበት አይነት ስፍራ ነው። ለአይንም ለአፍንጫም የማይጥም ነው። ሰዎች አይደለም ሊቀርቡት ሊያዩት የሚፈልጉት ቦታ አይደለም። ክርስትና እኛ የምንከተለው እምነት ሙጥኝ ያለው ይሄንን ነው። የእግዚአብሔር ኃይል ተብሎ የተጻፈልን ይህ መንገድ ነው። የቤተ ክርስቲያን ጸሐፊው ብሩስ ሼሊ ክርስትና የክርስቶስ ኢየሱስ የመስቀል ሞትን ሙጭጭ ማለቱን ለማስረዳት የአምላኩን ውርደትና ፍዳ በማጠንጠኛነት የያዘ ብቸኛው የዓለማችን እምነት ክርስትና ነው ይላል። በዚህ በውርደትና ፍዳ በሞላበት የመስቀል መንገድ እግዚአብሔር ወልድ ከአብ ጋር አስታረቀ። ሮማውያን በዜጎቻቸው ላይ መፈጸም ብቻ ሳይሆን እንዳይታሰብ በሕግ በደነገጉት የመስቀል ሞት እግዚአብሔር ራሱን ገለጠበት፣ ፍቅሩን ገለጠበት። ለዚህ ነው ከተሰቀለው መሲህ መሐከለኝነት ውጪ የሚገኝ ክብር የለም። ይህ ክብር ደግሞ በመስቀል የተገለጠ ነው። ስቅዩ በመሆኑ የተገለጠ ነው። ሐዋርያቱ ኢንቴንሽናሊ ደጋግመው ሲጽፉ ተመልክታችኋቸው ከሆነ ለምሳሌ ልክ እንደ ጳውሎስ ኢየሱስ ክርስቶስ እርሱም እንደተሰቀለ ሆኖ አይናችሁ ስር እንዲሳል እንጂ ሌላ ነገረ መለኮት ላይ አላጠነጠው። የሁሉ መማኪያቸው ነበረ። ይህ የተሰበረው ዓለም አለኝ በሚለው የመጨረሻ እኩይ እግዚአብሔር መንግስቱን ያበሰረበት የምስራች ያለበት መሆኑን አጽንኦት ችረው ይናገሩ ነበር በተደጋጋሚ። ልክ ቅዱሳት መጻሕፍት እንደሚሉት እያሉ መስቀል ወደ እግዚአብሔር መንግስት መዝለቂያችን ብቻ ግን አይደለም፣ በእግዚአብሔር መንግስት ውስጥም መሰንበቻችን ነው። መታረቂያችን ብቻ አይደለም፣ መኖሪያችንም ጭምር ነው። መስቀል ዕዳ ሁሉ ተጠርቆ የተወገደበት የእግዚአብሔር የዘላለም ትድግና ዕቅድ የሰመረበት ነው። እውነት ነው። ይህ ብቻ ግን አይደለም። በመስቀል አማካኝነት ከእግዚአብሔር ጋር እርቅ በመፈጸም የእግዚአብሔር ቤተሰብ የሆነው ሰው መመሪያውና የኑሮ ቀመሩም ራሱ መስቀል ነው። መዳኛችንም በመንግስቱ ውስጥ
መኖሪያችንም መስቀል። እግዚአብሔር ለመላ ዓለሙ የቀጠረው ቀን ደግሞ ሲመጣ በጋንበሳው ድልነሹ ጌታችን ኢየሱስ ድል የመንሳቱ ነጸብራቅ ይኸው የመስቀሉ ገድል ነው። በመስቀሉ የተጀመረው የእግዚአብሔር መንግስት ብስራት የሚጠናቀቀው በመስቀሉ በተደረገው ታላቅ ሥራ ነው። ምን ለማለት ነው? ያለ ስቅዩ ሎሌ እና መሲህ የሚገኝ ክርስትና የለም። የክርስትና ልበምቱ ይህ ስቃይና መከራ ነው። ሁሉም ነገረ ክርስቶስ መስቀሉን ከመፈከር ካልጀመረ ሚከሽፍ ይመስለኛል። ሞቱን አስታውሱ የተባለው ትርጓሜው ጥልቅ፣ ለምንኖረው ክርስቲያናዊ ህይወት ደግሞ ታላቅ ማጠንጠኛችን ሊሆን ይገባል። ክርስትናን ያለ ኢየሱስ ክርስቶስ የመስቀል ላይ ፍዳ እንዳይታየን አይናችን ቢታወርልን፣ በመስቀል ላይ በመገፋት ከሞተው መልኩን የመከራ ብዛት በደም ካጨቀየውና የተሰበረውን ዓለም ይዋጅ ዘንድ በህማም ከተሰበረው እውነተኛ ፍቅር እንዲይዘን ጌታ ይርዳን። ስቅዩን ክርስቶስ ብቻ አሳየን ጌታ ሆይ፣ በሱ እግዚአብሔር እውነተኛ መልኩን ገልጧልና የመገለጥ ሙላት ተከናውኗል። እንደ ክርስቶስ መውደድን አስተምረን። አሜን። መልካም የስቅለት በዓል